ክሮኒክ ወይም አይድኔ ከምንላቸው የሰው ልጅ የጤና ችግር ከሆነው አንዱ ዲያቤቲክ ወይም ስኳር ነው። ዛሬ ስለሱ አውራችኋለሁ። ዮሐንስ ሽፈራው ነኝ። ይህን ቪዲዮ በማዘጋጅበት ሰዓት እንዴት አደራችሁም እንዴት ዋላችሁም ለማለት ሰዓቱ አይመችም። ከሌሊቱ 9 ሰዓት ስለሆነ በእኛ ሀገር እሳቤ በእኛ ሀገር ማህበረሰብ ልማድ ውስጥ ሕክምናን በሁለት አይነት መንገድ ከፍሎ የማየት አባዜ አለን። ስለሱም የተወሰነ ልበላችሁ። ሕክምና ዘመናዊና ባህላዊ ተብሎ ይፈረጃል። ይህ ምልከታችን አግባብ አይደለም። ሕክምና ስርዓቱ አካላዊና መንፈሳዊ የሚባል ስርዓት ነው ያለው። አካላዊ ሕክምናዎች የሕክምና ትምህርትን የሕክምና ሳይንስን አጥንተናል በሚሉ ግለሰቦች እንደየእውቀታቸው መሰረት ባደረገ የሕክምና ስርዓት ውስጥ ይሰጣል። በዘመናዊ ትምህርት መንገድ የሕክምና ሳይንስን ባጠኑ ግለሰቦች ከሰርጂካል ኬዝ ጀምሮ እንደዚሁ መድኃኒቶችን ከማዘዝ በሽታን እንደ በሽታው ይሄ ነው ብለው አውቀነዋል ደርሰንበታል ባሉት መንገድ ሊታከም ይችላል። ኬሚካል በሆነ መድኃኒት በሀገር በቀል እውቀቶች ደግሞ የሕክምና ትምህርትን አውቀናል ተምረናል ባሉ ሰዎች ላይ አንድን ችግሩ ይሄ ነው አውቀነዋል ብለው ባሰቡበት መንገድ ከእጽዋት፣ ከማዕድናት፣ ከእንስሳት ቅሪተ አካል ባዘጋጇቸው መድኃኒቶች ሊያክሙ ይችላሉ። ሆኖም ግን እሱ ሕክምና አካላዊ ነው የሚባለው ሁለቱም በአንድ መንገድ አካላዊ ሕክምናዎችን ስለሚሰጡ የሕክምና ስርዓቱን በልዩነት ከማየት ይልቅ ሁለቱን በአንድ መስመር በአንድ አግባብ አምጥቶ ውጤት ለማምጣት ጥረት ቢደረግ ሌላው ዓለማት ደረስንበት ካሉት የሕክምና ጣራ ላይ እኛም መድረስ እንችላለን። መንፈሳዊ የምንላቸው ደግሞ እንደየሃይማኖት ስርዓቱ እያንዳንዱ ማህበረሰብ ባለበት ሃይማኖት ስርዓተ መሰረት በጸሎት፣ በምልጃ፣ በጸበል፣ በቁርአን በተለያዩ መንገዶች እንደ ሃይማኖታዊ ስርዓታቸው መንገድ ሊታከም ይችላል። መንፈሳዊ ችግር ሲኖር እዚሁም ላይ መንፈሳዊ ችግርም አሁንም ሌላ ሁለተኛ ጎኑ ሰው ከሃይማኖታዊ ስርዓቱና ከህገ ልቦናው መንገድ ሲያፈነግጥ ክፉ መናፍስትን ወዳጅ በመሆን እነዚህ ዛር ምናምን የምንላቸውን ጎጂ ዝንባሌያቸው ጠንከር ያሉትን ነገሮች በመፈጸም መንፈሳዊ ችግሩን አክም ያለው ብሎ ሊያስብ ይችላል። አካላዊ ችግሬም በዚህ መንገድ ይስተካከልልኛል ብሎ የሚያምን አይጠፋም። ይሄኛው መንገድ ላይ ኔጌቲቭ የምንላቸውን ኢነርጂ የሰው ልጅ ኃይላትን ይሄ ፖዚቲቭ ኢነርጂ የምንለውን የሚመጥና የሚያጠፋ ስለሆነ ባትደጋግሙት ስለሱ በሜታ ፊዚክስ መንገድ ወይም በእኛ ደግሞ አርምሞ በምንለው የትምህርት ስርዓት መንገድ ሀሳብ ይዤ ስመጣ አጋራችኋለሁ። እንደ ዛሬው ሀሳቤ ሕክምናን ባህል ወይም ዘመናዊ ብላችሁ አትጥሩ። ባህል ማለት አንድ ሀገር እንደ ሀገር ከቆመችባቸው መሰረቶች ማዕቀፉ ነው። ባህል ቋንቋ ሊሆን ይችላል፣ አለባበስ ሊሆን ይችላል፣ ግብይት ሊሆን ይችላል፣ ሃይማኖት ሊሆን ይችላል። እንደ ሀገር ግን ሀገር ተብላ ስትመሰረት የቆመችባቸው መሰረቶች መካከል ያ ባህል ጥራዙ ነው ባህል የሚባል እንጂ ነጥሎ የሕክምና ስርዓትን ባህል ቢባል ወይም ራሱን እኔ ባህል ሐኪም ነኝ ብሎ የሚጠራ ግለሰብም ያው እሳቤው የተሳሳተ ነው። ሕክምና ባህል ሳይሆን በሀገር በቀል እውቀት ከሆነ የልምድ አዋላጆች የልምድ አዋላጅ ነው የሚባሉት። በእጽዋት የሚያክሙ ሰዎች ካሉ የእጽዋት ሕክምና ስለሆነ የሚሰጡ ሀገር በቀል መድኃኒት አዋቂ ካልሆነ በቀር እንዲህ ማየቱ ውጤት ያሳጣናል ብዬ አምናለሁ። ወደ ቀዳሚው ሀሳቤ ስመጣ የደም ስኳር መጠን ከፍም ዝቅም ሲል አንድ ሰው የስኳር በሽተኛ ሆኗል ይባላል። ይህ መንገድ እንግዲህ በረጅም ርቀት ለማከም ሲሞከር ነበር። በሁለቱም በሀገር በቀል እውቀት ባላቸው ግለሰቦች እንዲሁም ደግሞ ሞደርን ኤዱኬሽኑ ላይ ሳይንስን አጥንተናል የሳይንስ ሕክምናን አጥንተናል ባሉ ግለሰቦችም በሰፊ ርቀት ለማከም ተሞክሯል። ይሄ ነው የሚባል አመርቂ የሆነ ውጤት ተጨባጭ ነገር አልፈጠርንም። ዛሬ የኔ ሀሳብ ለዚህ ችግር ምን አይነት መፍትሄ ቢፈለግ ችግሩን ለዘለቄታው መቆጣጠር ይቻላል የሚለው ነው እማጋራችሁ። በእርግጥ ሞደርን ሕክምናው ላይ አሁን ስቲም ሴሎችን ንቅለ ተከላ በማድረግ እንዲህ አይነት ክሮኒክ የሚባሉ ኬዞችን ለማከም እየተሞከረ ነው። ወደፊት ውጤት ይዞልን ከመጣ የሰው ልጅ ችግር
ይቀረፋል ብዬ አምናለሁ። በዚህኛውም መንገድ እንደ ሀገር ማለት ነው እኔ እንዳለሁበት እንደ አንድ ሀገር ዜጋ ማከም ይቻላል ወይ? ችግሩስ ከምንድን ነው የመጣ የሚለው ነው ማስጨብጣቸው። ማከም ይቻላል፣ ግን ችግሩ ተረድተ ነው ማከም የሚቻልበት መንገድ ቴክኒካሊ ደግሞ የልምምድ ስርዓትን በደንብ አድርጎ ስለሚፈልግ ቴክኒካሊ በሆነ መንገድ መድኃኒቶች ለመዘጋጀት ጊዜ፣ ጉልበት፣ ብዙ ነገርም ስለሚጠይቁ እናንተ ሀሳቤን እንደ ሀሳብ ወስዳችሁ ለእንደዚህ አይነት ችግር መፍትሄ እንሆናለን የምትሉ ግለሰቦች መፍትሄ ለመፍጠር እንደ ግብአት እንዲያገለግላችሁም ጭምር ነው የማወራው። የደም ስኳር መጠን ከፍም ዝቅም ሊል የሚችልበት መንገድ በሶስት መንገድ ከፍለነዋል። መደብ 1፣ መደብ 2 እንዲሁም ቅድመ ስኳር ተብሎ ታይፕ 1 ታይፕ 2 ጀስቴሽናል ተብሎ ይጠራል። ይህ ከሰውነት አካላችን አንዱ ቆሽት ወይንም ጣፊያ ኢንሱሊን በማምረትና ኢንሱሊን በማመጣጠን ረገድ ስርዓቱን በአግባቡ የሚከውኑ የሰውነት ሆርሞን ሴሎቻችን ሲዳከሙና ሲሞቱ ነው ይሄ ችግር የሚፈጠረው። ችግሩን ለማከም ሲሞከር ከላይ ምልክቱን ከማከም ይልቅ ሴሎቹን ችግር ላይ እንዲወድቁ ያደረጋቸውን ነገር ለይቶ አውቆ ማከም ቢቻል መፍትሄ ይሰጣል። አሁን ግን ይሄ ሚትፎርሚን፣ ኢንሱሊን፣ ጋልባስሜት በመስጠት የምናደርገው የሕክምና መንገድ ምልክቶችን አንድ ሰው የስኳር በሽታ ተጠቂ ነው አይደለም የሚለውን የሚያረጋግጥልን ምልክቶችን ለማከም ከመሞከር ውጭ በሽታውን እያከም ነው አይደለም። እሱን ለማከም ከሚያስፈልጉ እንደ ግብአት ከሚረዱ የእጽዋት፣ የእንስሳት፣ የማዕድናት አይነቶችን ነው የምዘረዝርላችሁ። በመጀመሪያ ጄኔቲክን ሞዲፋይ ለማድረግ ጄኔቲክን ለማስተካከል ሆርሞኖችን መልሰው ሪከቨር እንዲያደርጉ ለማድረግ ከሚጠቅሙን የእጽዋት አይነት አንዱ እሬት ነው። ከእሬት ዝርያ ኢትዮጵያ ውስጥ 28 አይነት የእሬት ዝርያ አለ። አንደኛው ሴቴ ተብሎ ቀይ አጋራችኋለሁ በምስል ቴሌግራሚ ላይ ይኖራል። እሱን በፓውደር መልክ አዘጋጅቶ ቢሰጥ ውስጣዊ አካላችን ይሄ በመሞት ላይ ያሉ ሆርሞኖችን እንደገና ወደ ህይወት ለመመለስ የሚያስችለን ግብአት ነው። የቡና ቅርፍት ቡና በሀገራችን ውስጥ ያለ ተክል ስለሆነ ቡና ያውም ኦርጋኒክ የሚባለው ማለት ነው። እሱን ብንጠቀም ቅርፍቱን ቡናው ሲያፈራ ቀይ ሲሆን ቅርፍቱን ብንጠቀም እሱም ቢሆን ስንጠቀመው የኦክሲጅን ሪያክሽን ስላለው እሱ እንዳይሆን አድርጎ ጥርኝ በምንላት እንስሳት ፕሮሰስ እንዲያልፍ በማድረግ ጥርኝ በምትባል እንስሳ አንጀት ውስጥ ነው ፕሮሰስ የሚደረገው። እሱን አማራጭ ቢጠቀም እንደገና ደግሞ ኮረሪማ የምንለውን የቅመም አይነት ድንብላል፣ እነዚህ እጽዋቶችን በግብአትነት በመጠቀም ራሱ ችግሩ ያለበትን ሆርሞን ወደ መደበኛ ስራው እንዲመለስ በማድረግ ለችግሩ መፍትሄ ማምጣት ይቻላል። ተባብረን የምንሰራ ከሆነ የሰው ልጅ ችግር ናቸው የምንላቸውን ለመቅረፍ የማንችልበት ምንም አይነት መንገድ አይኖርም። የምንተቻች ከሆነ የምንገፋፋ ከሆነ ምልከታችን በራሱ የተሳሳተ ከሆነ እነዚህ እያንዳንዱ ምልከታዎች ቋሚ ውጤት እንዳናመጣ ስለሚያደርጉ አንድን ነገር ደግሞ የምናይበት እኔን አብዛኛው ማህበረሰብ ደውሎ የባህል ሐኪም ይሉኛል። ባህልን የማከም ኃይሉ አይኖረኝም። ባህል በጣም ብዙ ዝርዝር ማዕቀፍ ውስጥ ስለሚከተን እንዲያው እኔ ራሴን ብዬ የምጠራው ስነ ፍጥረትን ተረድቻለሁ። በዛ በስነ ፍጥረት መንገዱ ራሴን የሳይንስ አካል አድርጌያለሁ። ዘመናዊ ትምህርትም የሀገር በቀል እውቀትንም በተናጠል መውሰድ የሳይንስ አካል አያረግም። በነገራችን ላይ ሳይንስን የተረዱት ውስን ግለሰቦች ናቸው። እኔ ያንን ለመረዳት በመሞከር ላይ ነኝ ነው ብዬ የማምነው። ስነ ፍጥረትን ማወቅ፣ ስነ ፍጥረትን መረዳት ወደ ዘመናዊ አጠራሩ ስንቀይረው የሳይንስ አካል ራስን ለማድረግ መሞከር ነው ብዬ ነው የማምነው። ውስን ሳይንቲስት ናቸው ብለን የምናስባቸው የዚችን ዓለም ቅርጽ የቀየሩ ግለሰቦች ከዚህ በፊት መጥተዋል፣ ወደፊትም ይመጣሉ። እውቀቶችን እንዲህ ግልጽ መንገድ ግልጽ መስመር እያሳዝናቸው የምንቀጥል ከሆነ ሀገራችን ኢትዮጵያ ያላት ሀብት ከከርሰ ምድሩ በላይ የገጸ ምድር በረከቷ ብዙ ስለሆነ ውጤት እናመጣለን። ዮሐንስ ሽፈራው ነኝ። መልካም ሁኑልኝ። ሀሳቤ የሚገዛችሁ
የኔ ሀሳብ ጥሩ መስሎ የሚታያችሁ ግለሰቦች ካላችሁ ማዘጋጃቸውን ነገሮች ከመግዛት ይልቅ እኒያ ነገሮች ውጤት እንዲያመጡ በሀሳባችሁ በድጋፋችሁ በምትችሏቸው አሉን በምትሏቸው እውቀቶች ብታግዙኝ ነው መልካም የሚሆን። ዝም ብሎ ይሄ ኮሜርሻልነት በራሱ ውጤት አያመጣም። ነግዶ ለማትረፍ ምናምን ከሆነ መነገድ ማለት በራሱ በማህበረሰቡ መነገድ ማለት በራሱ በህዝቡ ላይ ሲሆን ሰፊ እሴትን ጨምሮ ማለፍ ስለሚሆን እዛ ላይ ብትተባበሩኝ እላለሁ። መልካም ሰላሙኑ እየነጋ ነው።